ሙስሊሞች ሊያርዱ ነውና ኦርቶዶክሳውያን ሁላችንም ተዘጋጅተን እንጠብቅ እያለ ነው። አንድ ቪዲዮውን ሁላችንም ተመልክተን እንመለስ። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገላልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ስታውቁ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ቪዲዮውን እንደተመለከታችሁት ነው። ሙስሊም የሆነ ሁሉ ለእስልምና ባላችሁ ፍቅር ልክ እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። እጅግ በሚያሳፍር ሁኔታ ቪዲዮው ተቆራርጦ ነው እንደዚህ እየተሰራጨ ያለው። እጅግ በሚያሳዝን ሁኔታ ደግሞ በተቆራረጠ ቪዲዮ ነው ህዝቡን ከህዝብ ለማጋጨት እየተሰራ ያለው። ኦሪጂናሉን ቪዲዮ መጨረሻ ላይ እጋብዛችኋለሁ። ነገር ግን ሁሉም ሰው ሊያውቀው የሚገባው ይሄንን ነው። ኢትዮጵያ በተለያዩ አቅጣጫዎች የጦርነት ነጋሪት እየተመታባት ባለችበት ሰዓት ላይ ህዝብ ከህዝብ እንዲጣላና እንዲጋጭ የሚያደርጉ ቪዲዮዎችን ማሰራጨት በዚህ ሰዓት ለምን ተፈለገ? ይሄስ በህግ አያስጠይቅም ወይ? ህግ ያለበት ሀገር ነውና የመጅሊስ የህግ አባላትን ጭምር በዚህ ጉዳይ ላይ ተሳትፋችሁ ህዝብ ከህዝብ የሚያጋጩ እንዲሁም የእስልምናን ስም በተሳሳተ ቪዲዮዎች የሚያጠፉ ሰዎች ለህግ እንዲቀርቡልን እንጠይቃለን። የተለያየ የፖለቲካ አቋም ያላቸው ሰዎች በዲናችን ላይ መጥተው አፋቸውን እንዲከፍቱም ሆነ ክፍተትን ሊጠቀሙ እንደማይችሉ ልናሳያቸው ይገባል። ይህን ማድረግ የምንችለው ደግሞ እኛ ስንተባበር ነው። ከዚህ በፊት ብዙዎች በተሳሳተ መልኩ የእስልምናን ስም ሲያጠፉ በዝምታ ታልፈዋል። ይሄ ደግሞ አሁን በቃ ሊባል ይገባል። እነዚህ ሁለት ሰዎች በተሳሳተና ኤዲት በተደረገ ቪዲዮ ሰዎችን ለግጭት እየቀሰቀሱ ይገኛሉ። የህግ አካላት እንደዚህ አይነት ድርጊት የሚፈጽሙ ማንኛውም ሰዎች ላይ እርምጃ እንዲወስዱልና ከድርጊታቸው እንዲቆጠቡ እንዲያደርጉልን ስንል እንጠይቃለን። ኦሪጂናሉን ቪዲዮ እጋብዛችኋለሁ። ሙስሊም የሆነ ሁሉ ግን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጨዋ ክርስቲያኖች ጋር ደግሞ ይሄ አስተምሮት እንዲደርስ በደንብ ሼር ይደረግ። ስለዚህ ፈኢዛ ቀተልቱ ፈአሕሲኑ ቅትላ መገደል ያለበት ማለት ነው። ወኢዛ ዘበሕቱ ፈአሕሲኑ ዚብሓ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል